ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንዴት ናችሁልን? ከ4 ዓመት በፊት ወይም 2022 ክሊፕ የምትባል አንድ ቁልፍ ዩቲዩብ አስተዋውቆ ነበር። እኛም በዛ ሰዓት የሰራነው ቪዲዮ ነበረ ማለት ነው። እንደምታዩት 208 እቺ ቁልፍ በጣም ጠቃሚ ነች። ምንድነው የምትሰራው የነበረ የአንድ ደቂቃ ቆርጠህ ኮፒ አድርገህ ለምትፈልገው ሰው ትልክና ሜሴጇ ዋናዋ ብቻ ነበረች። እንደምታውቋት ወይም ላትጠቀሟት ትችላላችሁ። የምትጠቀሟት ሰዎች ደግሞ የነበራችሁ ትኖራላችሁ። ላይክ፣ ዲስላይክ፣ ሼር፣ ዳውንሎድ ክሊፕ የምትል ነበረች፣ የመቀስ ምልክት ያላት። እቺ ቁልፍ ዩቲዩብ አስነስቷታል። እንዳለን መረጃ ከሆነ የተለያየ ነው ሰዎች የሚያወሩት። አንዴ ቦታዋን ሊቀይራት ፈልጎ ነው ይላሉ። አንዴ ደግሞ ከጭራሹ ጠፍታለች ነው የሚሉት። የለችም። ቻናላችሁን ቼክ አድርጉት። እንደምታዩት እዚህ ጋር ክሊፕ እዚህ ዩቲዩብ ቻናላችን ላይ ክሊፕ የምትላለች። ልክ እሷን ክሊክ ስናደርግ ለሰዎች ቆርጠው የላኩት ቪዲዮ እዛው ያገኙታል ማለት ነው። በተለይ እኛ በጣም እንጠቀምባት ነበረ። ሰዎች የሆነ ነገር ሲጠይቁን ሜሴጇ ብቻ የአንድ ሰዓት ይሁን የ30 ደቂቃ የተሰራ ቪዲዮ ካለ መልእክቷ ብቻ እሷን ቆርጠን እንልክ ነበር፣ በኢሜይል በአንዳንድ ሶሻል ሚዲያ ማለት ነው። እና አገልግሎት እየሰጠች አይደለችም። ግን ሌላ ቴክኒክ አለ፣ አንዳንድ ቴክኒኮች አሉ። ወደፊቱ ይዘንላችሁ እንመጣ እንችላለን። ደቂቃ ብቻ ተቆርጣ ሳትቆረጥ ከሙሉ ቪዲዮ ማለት ነው። እስካሁን እንዳያችሁት ይመስላል። እንደወደዳችሁት ተስፋ እናደርጋለን። ለሌሎች ሰዎችም እንዲደርስ ሼር በማድረግ ተባበሩን። በቀጣይ በሌላ ፕሮግራም እስክንገናኝ ባባይ